አበባዮ ለምለም ባደንጅሮቺ ለምለም ቶፒያቹ አዲስ አመት ወዳሃለሁ ስቃዩ ጎሽ ልክ እንደሱ በመልክ ደርድሪያቸው አረ እባክሽ ቀይና ጮማውን አትቀላቂው እባክሽ ምን አይነት እንደው እዚህ ቤት ትሽ ይቅርታ ወንድሜ ብቻህን መንገድ ላይ ምን እየሰራህ ነው እንዴ ምን ሆናል ባልኮ ነው እና ምን እያረክ አይ ብር ኖሮኝ ቅርጫ ብገባ ከባለቤቴ ጋር እንዴት አርገን ዘልዝለን እንደምንሰቅለው በመናቤ የነገርኳት ነው ለባለቤቴ እና በዚህ አመት ቅርጫ አልገባህም ገብቻለሁ እና አክሲዮኔን ሸጬው ወጥቼ ነው በትርፍ ሸጬው በጣም የሚገርም ነው ጭራሽ ቅርጫንም በአክሲዮን አረጋችሁት ታዲያ እና እንደ ድሮ 5 እና 6 ሆነ ቅርጫ አልታቋቁም ደፋር ዘንድሮ ቅርጫ በአክሲዮን ነው የራሱ ደንብና ህግ ወጥቶለት መተዳደሪያ ደንብ ወጥቶለት ነው የምትገባው እሱንም በሬው ለመሳረድ ፈቃደኛ ከሆነ 2017 እንዴት ነበር 2017 በጣም ድንቅ አመት ነው በተለይ ለኔ እንደግል ሳቲስፋይድ ሆንኩበት አመት ነው ኑሮ የተወደደበት ይቅርታ ይሄ ይቆረጣል ለካ አንዳንድ አካላት ኑሮ ተወደደ አትበሉ ብለዋል ዘይትና ስንዴ በራችንን ያንኳኩ የሰጡን ይመስል ማለቴ ኑሮ ይረከሰበት የሰው ልጅ ነፍስ የዶሮን ያክል ዋጋ ያላገኘበት አመት ነበር በጣም ደስ ይላል በተለይ ሰው ቀጥ ብሎ ከቤቱ በሰላም ወጥቶ በችግር የተመለሰበት ድንቅ አመት ነው ተመስገን እቺንስ ማናየብ በጣም ጥሩ ለ2018 ምን ትመኛለህ ያው እንደ ሰው ብዙ ነገር እመኛለሁ ማድረሳችሁ እንላለን አዲስ አመት እንግዲህ ያላሳካቻቸውን ነገሮች የምታሳኩበት አመት እንዲሆንላችሁ ከወዲሁ እንመኛለን በርግጥ አንዳንዶቻችን አመቶቹን በሙሉ እንግዲህ ለማቀድ ነው የምንጠቀምባቸው አንድ ጓደኛ አለን እንግዲህ በየጊዜው ዘንድሮ አገባለሁ ሲል ያው እስካሁን አላገባም ዘንድሮም አልፎታል እና መጨረሻ ላይ ምን አልነው ዌዲንግ ፕላነር ያው በዓሉን የደስታ የፍሳ ያደርገው ማለት እንፈልግ ነበር ችግሩ በዚህ ንግግር ፍሳና ደስታ የተባሉ ሰዎች አቤት ቢሉ ነው እንጂ ብዙም ጥቅም ያለው አልመሰለንም ይልቅ ቀደም ወደዚህ መጣ አንድ ፍሳ የሚባል ወዳጄ ቅያሱ ጋር ቆሞ አገኘውትና ምን እየጠበክ ነው ስለው በግ በኦንላይን አዝዤ ከከፈልኩ በኋላ የት መጥቼ ልውሰድ ስላቸው ለማሩ ምትሆን አስተዋይ ቀጥሉ አረ እንዳወርቅ አቦ ወክሪ ነው አራለው እዚህ ድረስ ብዬ ምንድነው ትዝ አለኝ ምን የሆነች እንትን ሚስት እንደው ላንተ ፈልጌ አቦ እንደው ኧረ ተው ይገባኛል እኮ እንደው እንዳጣ እና እንደዚህ ነው ቆንጆ ነው አለኝ ላንተ የምትሆን እኔ ደስ ነው ያለኝ እኔን በመጠየቅ ኩራት ተሰማኝ ለማሩ የምትሆን አስተዋይ ተጫዋች ምርጥ ልጅ አላት እንግዲህ ልጅ አንድ ነው ሁለት አንድ እናት ችግር የለውም በአንተ ስም ትሆናለች ልጅቱ ምን አለ እንደው ሁለዚህ አሳይሃለሁ ትለኛለህ ለአንተ ለማሩ የምትሆን ምርጥ በቃ ትሆናለች ገና ሳያት ማለት ነው አቡንዱ ለማሩ አቡ ለማሩ አልኩ ይኸው እንግዲህ አያትች ናት እንግዲህ ለአንተ የምትሆነው ልጅቱ ደግሞ አያትች ናት ሻፋፋ ይሄ ብሶታችሁን ተንፈሱ ነው ጢን ለሚለው የሆነ የምንለውን ነገር ብለን እርፍ እንድንል ከሆነ እንደዛ ነው የሚመስለው ዘይቱ እንደሆነ ይሄው አንዴ ወጣ ማን ያውርደው የአፍሪካ መንግስታት በሉት እንግዲህ በዜናው ላይ መስሪያ ቤቱ ገበያውን ለማረጋጋት 219 የቅዳሜና እሁድ ገበያዎች መኖራቸውን ተናግሯል በየዜናዎቻችን መሃል ግን ጋዜጠኞቻችን ፈገግ እንዲሉ መፈቀድ አለበት ልክ እንደኛ ማለት ነው እንዴ አሁን ለዋጋ ንረት የገበያ ቦታ መኖር ምንድነው ያለው አስተዋጽኦ
ማለት ይሄ እዚህ ግባ ይባላል ወይ ለማለት ብዬ ነው። አስተዋጽኦ ማለት ነው እንዴ። ሰው እኮ የሚገበያየውና የሚገበያይበት ገንዘብ ይኖር እንጂ ኦንላይንም ይገበያያል እንዴ። ችግሩ ለማረጋጋት የሚመደበው ሰው ለማረጋጋት ፍላጎት አለው ወይ የሚለው ነው ዋናው ጥያቄ። ሳይደውል መጣ ገራገሩ ፈላይ ሄውና ጎማል ከበሩ ሳይደውል መጥቷል ገራገሩ ፈላይ ሄውና ጎማል ከበሩ መጥቶ አያውቅም ነበር ሳይናገር የኔዋ የኔ ገራገር ተርበተበትኩና አጣመላ ሳይደውል መጣብኝ ጉዴ ፈላ ሳስበውን ጊዜ ይገርመኛል ገራገሩ ለምች ሰጥቶኛል ምክንያት የመላይናልኝ ቤቱ ተርበትብቶ መጣ በመስኮቱ ሳይደውል መጣ ገራገሩ ፈላይ ሄውና ጎማል ከበሩ ሳይደውል መጥቷል ገራገሩ ፈላይ ሄውና ጎማል ከበሩ። ሰውየው በአውቶቡስ ተሳፍሮ እየሄደ በመሃል እንግዲህ ኪሱን ሌባ ያጥበዋል። ከዛ በኋላ ወደ ኪሱ ዘው ሲል ባዶ። ይህን ጊዜ መጮህ ይጀምራል። ነግሬያለሁ፣ የዛሬ 10 ዓመት አባት ያደረገው ነገር እዚህ ባስ ውስጥ እንዳይፈጸም እያለ ሲጮህ እንግዲህ ሌባም ቢሆን ይሰጋል። የዛሬ 10 ዓመት አባትየው ምናልባት ቦምባ ፈንድቶ ይሆን ምናምን ይልና በስጋት ገንዘቡን ይመልሳል። ሰውየው ኪሱ ሲገባ ገንዘቡን ያገኛል። አይ ገንዘቤን አግኝቻለሁ ይላል። ከዛ ተሳፋሪዎቹ ለመሆኑ ግን ምን ልታደርግ ነበር? የዛሬ 10 ዓመት አባት ምን አደረጉ ሲሉት የዛሬ 10 ዓመትማ እንዲሁ አባቴ የትራንስፖርቱን ጭምር ባስ ውስጥ ሙልጭ ሲያደርጉት ምን አደረገ? ያው ምን ያደርጋል? ከአቃቂ በሰቃ ቤቱ ድረስ በእግሩ ሄደ እንዳለው እኮ ነው። አንድ ሰው የዋጋ ጭማሪ ቢያደርግ ወየውለት ካልን በኋላ ታፔላ ላይ ሰቅለ ነው ከቀረ ምን ዋጋ አለው? የማስታወቂያ ዋጋ ብቻ ነው የተረፈን ማለት ነው። ተጨማሪ 9 ቢሊዮን ብር መጠየቃቸው ተገለጸ። በብሎኬት ፋንታ ጣራና ግድግዳውን ብር ማድረግ ጀመራችሁ። ደግሞ ምን ይላል? የፕሮጀክቶቹ አማካኝ አፈጻጸም ከ50 በመቶም አላለፈ። አይ በቃ መጋዘኑን ራሱ የምትሰሩት የቀረውን ገንዘብ ለማስቀመጥ ሊሆን ይችላል። እንዲህ ብለን በጎ እናስባ እንዴ። ኧረ ጎበዝ፣ ይሄ የብር አቆጣጠር ላይ የቀየራችሁት ነገር ካለ አሳውቁን እንዴ። ድንግርግር አለን እኮ። አሁን ይሄን ሁሉ ቢሊዮን ብር ከመጋዘን ጋር እንዴት እናስታርቀው? በዜናው ላይ እንደተመለከተው መጋዘኑ 3 የተለያዩ ቦታዎች የሚሰራ ሲሆን እኔ ግን ዜናውን ጨርሼ ከማንበቤ በፊት የብሩን መጠን ስመለከት የሚሰራበት ቦታ ጠፈር ነበር የመሰለኝ። የምር ግን በቃ እንደዚህ ይሻላል አላችሁ ማለት ዜሮቹ እንዲህ በቃ መጫወቻ ቀልድ እንዴ። ባለፈው መቼም ነግሬያቸዋለሁ እኮ ፓርላማ ውስጥ አንድ ተወካይ እዚህ ምክር ቤት ውስጥ አላግባብ ዜሮን መዳፈር አለ ብለው የተናገሩትን ማለት ነው። አላለቀም እኮ። በእርግጥ በሀገር ደረጃ ነው ዜሮን የምንዳፈራት። እውነት ያናግራቸው ሰውየው። አረ ወገን፣ ዜሮ ቀልድ የሚሆነው ከቁጥሩ በፊት ከመጣ ብቻ ነው። ከቁጥር በኋላ ሲመጣ የትየለሌ ነው። እንግዲህ በጣም አስገራሚው ነገር 50% ያህሉ በ2 ቢሊዮን ብር ከተጠናቀቀ በኋላ ነው እንግዲህ ለቀሪው 50% 9 ቢሊዮን ብር የጠየቀው። ይሄ እንግዲህ እንቆቅልሽ ነው። ኧረ እንቆቅልሽ አይደለም፣ ይሄ እንቆቆ መጠጣት ነው። እና ታዲያ ይህች ሀገር እንዲህ ገንዘብ አባካኝ ሆና እዳችን የት ሊደርስ ነው? ኧረ ለእዳችን ራሱ ሌላ መጋዘን ሳያስፈልግ አይቀርም።
በነገራችን ላይ ባለፈው የቄራ ድርጅት አመራሮች ሙስና ሲሰሩ ያስኳቸው ስትሉን በጣም ነው ደስ ያለን። ችግሩ አንድ ቄራ ድርጅት ሊከፍት የሚችል ገንዘብ ነው እዚህ መጋዘን ላይ እያየን ያለ ነው። እንግዲህ ከትንሹን ጀምር ብላችሁም ከሆነ ይሄ እንዳለ ሆኖ እስቲ ከየክፍለ ከተማው የመሬት አስተዳደር ጀምሮ እንግዲህ የክፍለ ከተማ የመሬት አስተዳደር ሄዶ በሰላም የተመለሰ ሰው ማለት ሳያለቅስ የተመለሰ ሰው አጋጥሞን አያውቅም። እኔማ የሐሳብ መስጫ ሳጥን ብላችሁ ያስቀመጣችሁትን አንስታችሁት የእንባ ማጠራቀሚያ ጋን ብታስቀምጡ ጥሩ ነው። ኢትዮጵያ ዛሬ በልደትሽ ጉዳይ ያለን የሚያዋየን ስላንቺ ልጆችሽ በአበባዬ ሁለምለም በቀን እንቁጣጣሽ ለነገ ስቅም ይሆን ምን ቋጠርሽ ለናት ከምኗም ቆንጥራችሁ የራሳችሁን ሀገር ለመመስረት ያሰባችሁ ናችሁ እንዴ? አሃ እንዴ አብሮ እንደሚከረም እኮ አይደለም አኳኋናችሁ። የምር እኮ አምነናችሁ ነበር። ከዚህ በኋላ የሀገር ንብረት አይባክንም፣ ለስብሰባ አበል ተብሎ የሚወጣ ምንም አይነት ገንዘብ የለም ብላችሁ ታዲያ ምን ሆነ? ያን ጊዜ ሁሉ ነገር ወደ ጦር ግንባር እንደሚባለው ሁሉ አሁን ሁሉ ነገር ለስብሰባና ለአበል። አዳማ ያለ ሰው የሚሰበሰበው አዲስ አበባ፣ አዲስ አበባ ያለ ሰው ደግሞ የሚሰበሰበው አዳማ ሄዶ መንገድ ላይ ራሱ ሃይ ሰላም ነው እንዴት ናችሁ እየተባባሉ ነው የሚተላለፉ። ይማ አንዳንዴ ካሉበት ቦታ ካልሄዱ በቀር ሐሳብ አይመጣላቸውም እንዴ? ወይስ ደግሞ አይሰበሰቡ የሚል ሐሳብ ይመጣብኛል። እናማ የነዚህን የመጋዘኖች ጉዳይ አጥሩልን። ገንዘቡ ከሚቀመጠው እህል በላይ አልጮህም ወይ? በወርቅ ሳጥን ውስጥስ የእንጨት ጌጥ ማስቀመጥ አይመስልም ለማለት ነው። ፈገግ ስንል የቆየነው አደይ መልቲ ሚዲያ ዜና በፈገግታ ላይ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ደረሰው ዳመቱ ደመቀ ምሽቱ በሉ ተደሰቱ በሉ ተደሰቱ ካደረገ ኗሪ አመት ባል አክባሪ ይመስገን ፈጣሪ ይመስገን ፈጣሪ ደረሰው ዳመቱ ደመቀ ምሽቱ በሉ ተደሰቱ በሉ ተደሰቱ ካደረገ ኗሪ አመት ባል አክባሪ ይመስገን ፈጣሪ ይመስገን ፈጣሪ ለአመት ባል ጠላው እንዴት ነው ለአመት ባል አቤት ልዩ ነው ለአመት ባል ጠጁስ እንዴት ነው ለአመት ባል አቤት የጉር ነው ለአመት ባል ቁርጡስ እንዴት ነው ለአመት ባል አቤት ልዩ ነው ለአመት ባል ዶሮ እንዴት ነው ለአመት ባል አቤት የጉር ነው ለአመት ባል አምባሻው ዳቦ ተጋግሯል ለአመት ባል ምን ጎሎ ሁሉም ተሟልቷል እሰይ አውደ ዓመት በሉ እንደሰት እንጫወት አንድ ላይ ኖረን ፍቅር ተጋርተን እስኪ እንደሰት ስቀን ተጫውተን እሰይ አውደ ዓመት በሉ እንደሰት እንጫወት አንድ ላይ ኖረን ፍቅር ተጋርተን እስኪ እንደሰት ስቀን ተጫውተን እሰይ አውደ ዓመት በሉ እንደሰት እልልታው ይድመቅ በሉ እንጫወት ክዲያን እስቲ አፈኑ لا حول ولا قوة كفات በቃ ከፈተው ለአላህ ብለህ ከፈት አይከደንም እንዲሁ ተከፍቶ እንዲዋለ ነው የሚያድረው 40 ሬሳ ይኸውልሽ አንድ ነገር ማወቅ ያለብሽ የናዝሬት ልጅ ነኝ። የናዝሬት ልጆች ደግሞ በብዛት ጥርሳቸው ቀይ ነው። አዎ መቅላቱ እኮ አይደለም ችግሩ መውጣቱ ነው። እሱማ ችግር የለም ቀልቷል። መቅላቱ አይደለም። በፈጣሪ ስም ተፈጣሪ ጋር ዛሬ ወላሂ አጣላህ አታስከረክመውም እንዴ? ማሽን አለ ሆስፒታል ሄደህ እኮ ማስከርከም ይቻላል። እኔ ጸጉር ነው ሲከረከም ካሜራውን እኮ ጥርስህ ሞላው ልጅ ምን ነው
ምን ሆነ ነው ፈዛለ በተቀም لا የሃይላንዲቱ አፍ ነው የተንቀጨቀጨው ዋጋት እንዲያንተይ والله